ከምንም በላይ የሚያሳስበን ያንቺ ህይወት ነው። የኔ ህይወት ነው የሚያሳስባችሁ? የልጅሽ ህይወት? ልጁን እኮ ሌላም ጊዜ ቢሆን ታገኘዋለሽ። አንቺ እኮ አንድና አንድ ብቻ ነሽ። ቆይማ አልገባኝም። ጭራሽ ማላቅሽ ሌላ ሰው ይሆንሽብኝ እኮ ነው። እኔ የፈለግሽውን ነገር በይኝ። በዚህ ሰዓት ግን የሚያሳስበኝ ያንቺ ህይወት ብቻ ነው። እኔ ደግሞ እያሳሰበኝ ያለው በወዴ ውስጥ ያለው ልጅ ብቻ ነው። በቃ ማዬ እባክሽን ተይኝ። ልጄን በሰላም ልውለድበት። በቃ እሺ በይኝና ልጄን ልውለደው። እኔስ ልጅሽን ማየት ሳልፈልግ ቀርቼ ይመስልሻል? በቃ ፈጣሪ አልፈቀደውም ልጄ። ፈጣሪማ ፈቅዶ እኮ ልጄን በወዴ ውስጥ አድርጎልኛል። የእሱን ፍቃድ ደግሞ ማንም ሰው መቃወም አይችልም። ታዲያ ከፈቀደው ለምን ይህንን በሽታ ሰጠሽ? ማዬ ፈጣሪን እየወቀሽ ነው እንዴ? ኧረ በጭራሽ የኔ ልጅ። ዶክተር ያሉን በደንብ ሰምቼዋለሁ። ደግሞ አንቺም የሰማሽው ይመስለኛል። ዲያሊሲሱን ነገ ጀምራለሁ። መድኃኒቱንስ እንዴት ልትወስጂው ነው? የግድ መድኃኒቱን መውሰድ አለባት ብሏል። እባክሽን ማዬ በቃ አታስጨንቂኝ። ፈጣሪ ይላል እና ደግሞ ልጄን ወልደዋለሁ። ይህንን ነገር ከማድረግ ማንም ሰው አይከለክለኝም። አሁንስ ምን እንደማረጋት ግራ እየገባኝ ነው። በዛ ላይ ደግሞ ዶክተሮቹ የሚነግሩኝን እየሰማው አናቴ ሊፈነዳ ነው። ቆይ ብትወልዶ ምን ችግር አለ? ማለቴ የተለየ ክትትል እኮ ቢደረግላት ብዬ ነው። አይ ዶክተሩ ንቅለ ተከላውን ካላረገች በዲያሊሲስ መቆየት አትችልም ብሏል። እሱ ደግሞ ከባድ ነው በእናት። እስኪ ባካችሁ እናንተ ምን ነገር በሉና አሳምኑልኝ። እኔም እኮ አንድ ሁለቴ ነው ያዩዋት እንጂ እስኪ በደንብ አስተዋውቀኝ። ባለፈው ለካ ምሳን ጋብዛለን ብለን ነገሮች ተደራረቡብን። ለምን ዛሬ ራት አንጋብዝም? በዛው እንደውም በደንብ ታገኛትና ታናግራታለህ። ዛሬ እንኳን ምችል አይመስለኝ። ባይሆን ወደ ነገ ምሳ ቢቀየርልኝ አይሻልም? ይቻላል። አዜብ ላይ እኮ ግን ለውጥ ማምጣት አልተቻለም። ስሄድ በዛውም ወደ ጀርመን ይዣት ልሄድ አስቤ ነበረ። እዛ ያለው ፕሮሰስ ደግሞ ኦልሞስት አልቋል። እውነት ተስፋ ያላት ይመስላል። ግን እንግዲህ የሕክምና ታሪኳንም ልከን ትምጣና ትታከም ብለዋል። ተስፋ ደግሞ ባይኖራት ትምጣና ትታከም ይሉ አይመስለኝም። እግዚአብሔር ያውቃል። መቼም ማትፈተነኝ አይባልም። ፈተናውን እንዳልፍርዳኝ ነው እንጂ። አይዞን እስኪ። አምሮብሻል እባክሽ። ለካ ያክፋት ነበር እንደዚህ ያተወለገሽ። እንዴት ነሽ ታዲያ? ዛሬ በአዲስ መንፈስ ስላገኘሁሽ በጣም ደስ ብሎኛል። አዲስ መንፈስ ያልኩት ገብቶሻል እባክሽ? ማዘር እኮ አግኛትና እርጃት ስላሉኝ እኮ ነው ላገኝሽ የፈለኩት። እኮ እሳቸው የረዱኝ አንሱ ያን ሁላ በደሌን እኮ ረስተው ካፈር ላይ አንስተው ነው ሰው ያደረጉኝ። በእርግጥ ማዘር ለሁላችንም ልዩ ሰው ናቸው። ልዩ የሚለው ቃል ሲያንስባቸው ነው። ሰው በዚህ ልክ እንዴት ቆይ ሙሉ ሆኖ ይፈጠራል? ጭራሽ እኮ የትላንት በደሌን እርግፍ አድርገው ረስተውታል። እኔ የምልሽ እንቁና ልጇን ልንገልባቸው እንደነበር አውቀውታል። አንቺ ነሽ አይደል የነገርሻቸው? ባልነግራቸውስ መጠርጠራቸው ይቀራል ብለሽ ነው? አታፍሪም እኮ። ለዚህም ወንጀሌ ልትቀጭኝ አስበሽ ሊሆን ይችላል። ምን ነው አዲሱ መንፈስ አታጣጥሚ? የድሮ መንፈስ ተጠናወተሽ። ኑሐሚን እንዴት ናት? አሁን በጣም ደህና ናት። አሁንማ ሰይፈን ረስታ ሌላ ህይወት ለመጀመር እየተዘጋጀች ነው። ሌላ ህይወት? ያንቺ የነበረውን ሰው ለመጥበስ ጫፍ ደርሳለች። ማን ነው የኔ የነበረ ሰው? ውይ እረስቼው። ለካ አንቺ ሰውየውን ሳይሆን ኪሱን ነበር የጠበሽው። ከድሮ ቅኝት ወተን ብናወራ አይሻልም? እውነት ግን በጣም ተለውጠሻል። አንቺ ትናንትና ያስቀመጥኩሽ ቦታ ላይ ነሽ። ግን እኮ ያ ቦታ በጣም ይሰለቻል። ምናልባት ጊዜያዊ ደስታ ሊኖረው ይችላል። መልካምነት ግን ሁሌም አብሮሽ የሚዘልቅ ትልቅ ጸጋ ነው። ቆይ ኧረ ስምረት ሰው መከራ ውስጥ ከማስገባት ወጥታ ሰው መካሪ ሆነሽ ቢባል ማን ያምናል? አትሳሳቺ። በዚህ ዓለም ላይ ጊዜ መሰል ትልቅ መካሪ የለም። እኔ የምልሽ የት ነው ቤቱ የተከራየሽው? ማለቴ ትልቅ ቤት ነው እንዴ? ከፈለግሽ አሁን ጊዜ ካለሽ ሄደን ማየት እንችላለን። በዛም ደግሞ ቡና አፈላልሻለሁ። ቡና ማፍላትም ችያለሁ እያልሽ ነው እንዴ? ድሮም እኮ ሀሜቱንና ወሬውን ብዬ ነው እንጂ መቼም ቆልቶ ዱቄቱን ጨምሮ ውሃ መጣድ አያቅተኝም። እሺ የማዘርን ቃል ለማክበር ስል ምን ላግዝሽ? ለሰው ብለሽ ነው እንደምታግዢ? ይልቅንቱ ፈንቶሽን ታይና እንቁ በጣም እንደታመመ ሰምተሻል እንዴ? አዎ ማዘር ደውለው ነግረውኝ ነበር።
ሰምቻለሁ። በጣም ነው ያዘንኩት። ለእንቁ ማዘን ከጀመርሽማ በእርግጥም በጣም ተለውጠሻል ማለት ነው። ድሮ እኮ ያለ ምንም ምክንያት ነበር መጣላት። አሁን ግን በምክንያት በወዳት ምን ችግር አለው? የሆነ ሰው አእምሮና ልብማ ሳይተከልልሽ አልቀረም። ሌላ ሰው እንኩብሽ አይደል? ለነገሩ ለኔም በየዋህነት እርጋታን አስተምረውኛል። እና ግን ኑሐሚን ያንቺን ሰው ጠበሰች ያልሽኝ ማንን ነው? ሳሚ። ምን ነው ያስደነግጣል እንዴ? ትንሽ ያስደነግጣል። እሺ እኔ ተቀይራለሁ ስላልሽኝና እህቴ ላይ ምንም አይነት ተንኮል አታድርሽም ብዬ ነው የነገርኩሽ። አንቺ ግን አሁንም ምንም የተቀየርሽ አትመስይም፣ እዛው ላይ ነሽ። እንዴት? ምክንያቱም አሁንም ድረስ ሰውን ትጠራጠሪያለሽ። እስኪ ሳሚ ፊትህን ጥላ ነው እንደምትሰማኝ? ፈገግ እያልክ ሳሚኝ እንጂ። ፊቴ ምን ሆነ ማሪ? እሺ ከዚህኛው ፈገግታስ የቀደሙ ኩርፊያ ይሻለኝ ነበር። ነገ ዲያሊሲሱ እንደምታረቂ ያውቀሻል አይደል? በሳምንት 4 ጊዜ ግን አልበዛም? እንግዲህ ዶክተሩ ተናግሯል። ከሱ ይልቅ ድንቅላት ተከላ ይሻላል ብሎ ነበር። ሰምተሻል አይደል? እሱን ለማድረግ 9 ወር የግዴታ መጠበቅ አለብን እንዴ? ከዛ በኋላ እኮ አራስ ቤት ነሽ፣ ትንሽ መቆየት አለብሽ። እሱ እንኳን የሚሆነው ከ9 ወር በኋላ ነው። እና አራስ ቤት ሆነሽ ጡት እያጠባሽ ዲያሊሲስ ልታረጊ ነው? ምን ችግር አለው ታዲያ? እስከዛም ቢሆን ዲያሊሲሱ አለ። ግን እኮ ዶክተሩ እንዴ ምንድነው 10 ጊዜ ዶክተሩ የምትለኝ? አንዳንዴም ቢሆን በፈጣሪ ላይ እምነት ይኑርህ እንጂ። እውነት ግን አንቺን ባጣ ሰውኝ መንቀሳቀስ ይመስልሻል? ለምን ታጣኛለህ? ይሄን ያህል ታመምኩኝ እንጂ እኮ አልሞትኩም። እኔ መታመምሽ እኮ አይደለም የሚጨነቀኝ። አንቺ ጋር ሁሉም ነገር ስላለ መዳንሽ አይቀርም። ኩላሊቱም ገንዘቡም ሁሉም ነገር አለ። ብቻ ልጄ በህይወት ይትረፈልኝ እንጂ ከዚህ በላይ ምንም ማድረግ አያቅተኝ። እኔን የጨነቀኝ ከህመሙ ጋር ተይዞ የመጣው የጽንሱ ጉዳይ ነው። ቆይ ልጅ እንደወልድልህ የሁል ጊዜ ምኞት አልነበር እንዴ? ግን ጤነኛ ሆነሽ እንድትወልጂልኝ ነበር ምኞቴ። አሁን የሰጠኸኝን ደስታ ሳላጣጥመው እየቀማኸኝ ነው። በፍጹም ማሪ፣ እኔ ያለሁልሽ አንቺ ምንም አትሆኝብኝ። ምንም አትሆኝብኝ። እሺ ትጂ፣ ሱቄ እንዴት አየሻት? ወደድሻት? ወድጃታለሁ። ያው ያንቺ ከሆነች ማለት ነው። በቃ አንቺ ስምረትን መቼም አታምኛትም አይደለ? እንደዛ ከሆነ ማዘርን በደንብ በዝብዘሻቸዋል ማለት ነው። ለጊዜው መቋቋሚያ ብለው ነው የቤት ኪራዩን የተውልኝ። በዛ ላይ ደግሞ አንዱ ተከራይ 3 ወር ሲሰጠኝ ገንዘቡን እጄ ላይ አድርጌው ከማጠፋው ብዬ እቺን ሱቅ ተከራየውበት። ደግሞ ስሚ፣ ለማዘር እንዳትነግሪያቸው፣ አምጥቼ ሰርፕራይዝ ነው ማረጋቸው። አይ እሳቸው በአሁኑ ሰዓት ሰርፕራይዝ ምናምን ነገር ይመቻቸዋል ብለሽ ነው? የእንቁ ነገር በጣም ጭንቅ ብሏቸዋል። አሁን በበደልናቸው ልክ እጥፍ የምንክሳቸው ታይም የደረሰ ይመስለኛል። ቆይ ግን እየምርሽን ነው የምታወራው? አዎ የምሬን ነው። ያንቺን ባላቅም እኔ ግን እድሜ ልኬን የዛን ቤት ቤተሰብ ስበጠብጥ ነው የኖርኩት። በእርግጥ ለስራ የሚከፈለኝ ዋጋ ይሄ አልነበረም። ለካ ሁሉም ሰው እጁን አያገኝም። ቆይ ግን ለምንድን ነው አሁንም እያስመሰልሽም ይመስለኝ? ልክ እንደነገርኩሽ ነው። አንቺ አሁንም አልተለወጥሽ፣ ይቅርታ አልለወጥሽ። ለእህቴ ስል የማይገባ ነገር እያደረግኩ እንደነበረ ከተሰማኝ በጣም ቆይቷል። ማንነቴን ሳይቀር ለሷ ሰጥቻታለሁ። ልክ አዜብ ለወንድሟ እንዳደረገችው ማለት ነው። ግን ቆይ አሁን እንዴት ነች? ሳሚ በድጋሚ ሐኪም ቤት አስገብቷታል። ግን እኮ ሐኪሙ ምንም ተስፋ የላትም ብሎ ነበር። ያንቺ ሐኪም ነው እንደዛ ብሎ የነበረው? የምሬን ነው። እዚህ ጋር ምንም የሚዋሸውት ነገር አልነበረም። መቼም በአንዴ እንዳምንሽ አትጠብቂም አይደል? ምናልባት ፈጣሪ ታሪኳን ቀይሮ ከተሳካላት በጣም ደስ ይለኛል፣ ግን አይመስለኝም። እርግጠኛ ነሽ ግን ራስሽ መኪና ውስጥ ገፍትረሽ እንዳልከተትሻት? ክፉ በሆንም የዚህን ያህል ጨካኝ ነበርኩኝ ብዬ ግን አላስብም። ታይ ጊዜው የንስሐ ስለሆነ ባንወሻሽ መልካም ነው። እውነቴን ነው። ራሷ ነች መኪና ውስጥ የገባችው። ምናልባት ተሽሏት እግሯ ላይ ወድቄ ግን ይቅርታ ብጠይቃት በጣም ደስ ይለኛል። እስኪ ያዝልቅልሽ። ሌላ ምን ይባላል? ትንሽ ብትበላ ጥሩ ነበር። ወረድኩበት እኮ ሳሰሪ እንኳን እንደኔ ያቆልብስ። እኔ እኮ ግርም የምትለኝ ምንም ከውጭ የመጣ ዲያስፖራ አይመስልም። የሆነ በመሀል ስታወራ እንግሊዝኛ እንኳን ጣል አድርግ።
አይ እንኳን ቀላቅለን እንዲሁም አልቻለም። ጓደኛክ ወጋወቂ ቢጤ ነው። አይ አሁን ነው አይናውጣው ነው እንጂ አይናፋር ነበር። እሱስ ልክ ነህ። እዚህ ከመጣው በኋላ ነው። እዛ እኮ እንደዚህ አይነት ነገር ለመቀለድም እኮ ጊዜ የለንም። ቆይ ግን ምን አስማርሽ? አዜብ እንዴት ነች? በዚህ ሳምንት መጨረሻ ላይ ልትሻለ ሕክምና ወደ ጀርመን ትሄዳለች ብሏል። የቻልኩትን ያላደርጋለሁ። ይሄን ደግሞ የማደርገው ለእናንተ ብዬ ሳይሆን ለራሴም ጭምር ነው። አዜብ በጣም ተንገላታለች። ከመኪና አደጋ በላይ ያቺ ስምረት። ሁሉንም ነገር ሰምቻለሁ፣ ግን መተው ነው የሚሻለው። የስምረት ስራ እንደሆነ ሁሌም በሰይወት ውስጥ ገብታ መበጠጥ ብቻ ነው። ግን እኮ በጊዜ ሂደት የሰው ልጅ ሊቀየር ይችላል። እባካችሁ አሁን ስለሌላ ሰው ማሰባችንን አውቁመን የራሳችን ችግር ላይ ብናወራ ይሻላል። እሱ ነው የሚሻለው። ቡና ነገር ላፍላ። እኔ እኮ አሁን የጠጣሁት ማዘር። እንዴ ለምን? አሁን ባሁን መቼም ልሂድ አትልም አይደል? አዜብ ጋር ሐኪም ቤት ሄዳለሁ። አሁንም የመጣሁት እንቁም በደንብ ልታውቃት ብዬ ነው። እኔም ስለተዋወቅኩ ደስ ብሎኛል። ይገርምሻል፣ ሰይፈ ስላንቺ አጫውቶኛል። እውነት በጣም ጠንካራ ሴት ነሽ። አመሰግናለሁ። እንቁ ማውራት እንችላለን? ስለምን? ይገርምሻል፣ ይሄን ነገር ሰይፈ ሲያጫውተኝ ጀርመን ያለችው የአክስቴ ልጅ ናት ትዝ ያለች። ማለት የአክስቴ ልጅም ልክ እንደኔ ኩላሊቷን ታማ ነበር? አዎ፣ በሽታው ሲይዛት እሷም እንዳንቺ ነፍሰ ጡር ነበረች። እና መጨረሻዋ ምን ሆነ? ዶክተሮቹ ጽንሱ ገና ስለሆነ ፌል እንዲያደርግ ቢነግሯቸውም እሷና ባለቤቷ ግን አይሆንም አሉ። በመጨረሻ ምን ሆነ ታዲያ? ዶክተሮቹ ኩላሊቷ ፌል ስላደረገ ጽንሱ ግዴታ እንዲወርድ ነበር የነገሯቸው። ግን እነሱ ምንም ሊስማሙ ፈቃደኛ አልነበሩ። በተለይ ባሏ ይህን እድል መቼም አላገኘውም ብሎ አሻፈረኛል። የአክስት ልጅ ታሪክ ያመጣው እኔ ጽንሱን እንዳስወርድ ነው? እንቁ ሰይፈ በጣም ይወድሻል። አንቺ ከሚወለደው ሕፃን በላይ ስላንቺ ነው በጣም እሱ የሚያስበው። እንግዲህ እባክህ ከመቀያየማችን በፊት ጨዋታን እዚህ ጋር ቁመው። እንቁ በእርግጥ እኔ ባንቺ ጉዳይ የመወሰን ስልጣን የለኝም። ይቅርታ ካላስቸገርኩ ውስጥ የሆነ ስራ ነበረች። እኔ ልግባ። ችግር የለውም። እኔም ስለተዋወቅሽ ደስ ብሎኛል። እስኪ አክስትህ ልጅ ታሪክ ጨርስልኝ እባክህ። ማዘር ይሄንን ሆን ብሎ ለማስፈራራት የፈጠረው ታሪክ ነው። ምን ላድርግ? ምናልባት እኮ በዚህኛው መንገድ ከተሳካልን እኮ ብዬ ነው። እሷ ምንም ቢሏት አትሰማም። ዳሩ ምን ታደርግ? እሷም እኮ መምረጥ አቅቷት ነው። አይ እንዳያት ናት። ሲበዛ ግትር ናት ያልኩ ለዚህ ነው። እኔንስ ማን ይርዳኝ አምላኬ? አንተ ከረዳኝ ማን ነው የሚረዳኝ? ውስጤስ ያለውን ልጄን እንዴት አስችሎኝ ልግደለው? እባክህን አምላኬ፣ እባክህን አምላኬ ከዚህ ጉድ አውጣኝ። አንተ ብቻ ነው ያለኝ። ደህና ነሽ አይደል? አላመመሽማ? አሞኛል ሰይፈ። ማንም ሰው ሊረዳው የማይችለው ህመም ውስጥ ያለ። እኔ እረዳሻለሁ፣ እኔ እረዳሻለሁ የኔ ውድ። ልጄ አትግደኝ እያለ ውስጤ ሲማጸነኝ ይሰማኛል። ግን እኮ ልጃችን ስለ እኔም ስለ እናቱም ያስባል። ከተረዳኝ እባክህ አብረኝ ሁን። እባክህን ሰይፈ አብረኝ ሁን። ሁሌም ቢሆን እኮ አብሬሽ ነኝ እኔ እንቁ። አይ አሁን ከኔ ጋር አይደለም። አሁን በሰዎች ሀሳብ እየተመራ በፈጣሪ ላይ ያለህን እምነት እየሸረሸርክ ነው። እሺ ቆይ አንቺ በኔ ቦታ ብትሆኚ ምን ታደርጊያለሽ? አንተስ እናት ሆነ መች በኔ ቦታ አየኸው? ግን እኮ ልጃችንን ደግመን እናገኘዋለን። ይሄኛውን ልጅ ግን መቼም ቢሆን ደግመን አናገኘው። በቃ ምንም አትረችም አይደል? አትልፋ። በዚህ ጉዳይ ማንም እኔን ሊረታኝ አይችልም። የልጅ አባት አድርጋለሁ። ይሄ ደግሞ የኔ ቃል ነው። አንቺ ጉደኛ
እስከመቼው ይሄንን ሁሉ ነገር አሳካሹ? እድሜ ለርሶ። አሁንማ መንገዴ ሁሉ ወደፊት ሆኗል እኮ። ደግሞ ዛሬ የምን ማዘን ነው? መደሰት ነው እንጂ። ግን እንዴት ማዘር? ቆይ እንደዚህ እንዴት ደግመውን ቻሉበት? አንቺም እኮ መልካም ልጅ ነሽ የኔ ልጅ። እኮ እኔ መልካም ክፋቴን ከድሮ የሚያውቁት ሰዎች እንዳይሰሙት። ልጄ ማንም ሰው እኮ መልካምና ክፉ ሆኖ አልተፈጠረም። መልካምነትን የምናወርሰው ወይ ደግሞ አንድ ቀን ለህይወታችን አስፈላጊ መሆኑን ስናቅ የምንፈጥረው ነገር ነው። እንግዲህ እኔ መልካም ከተባልኩኝ የወረስኩት ከርሶ ነው። ጓደኛሽ ታማ ለምን አልጠየቅሻትም? እንቁና ከሷ ውጪ ሌላ ጓደኛ አለሽ እንዴ? አይደለም። ሄጄ ልጠይቃት ይቅርና አይኗን እንኳን የማየት ድፍረቱ ያለኝ አይመስለኝም። በራስሽ ጥፋት ቂም ይዘሽባታል ማለት ነው? ይቅርብኝ ማዘር። እኔ ከዚህ በኋላ ላቆሻት አልፈልግም። እሷ ግን ቆሸሸሽ ማየት አትፈልግም። ሁላችንም ብንሆን እኮ ቅንጣት ታክልን ብትሆን ጉድፍ አያጣንም። በይ ከስራ ስትወጪ ቤት እንድትመጪ ቆንጆ ራስ ሰርቼ እጠብቅሻለሁ። ከመሸብሽም ደግሞ እዛው ታድሪያለሽ። አረ ማዘር። አይ እንግዲህ በቃ ተናግሬያለሁ። አሁን አዜብ ጋር ሆስፒታል ልሄድ ስለሆነ ልሂድ። አንቺ ግን አዜብን ጠየቅሻት? ሆስፒታል ገብታለች እኮ። አልጠየቅኳትም። እኔ እኮ በስራ ያፍሬ ከሁሉም ተሸሽጌ ነው ያለሁት። ስንቴ ነው ይሄንን ነገር የምነግርሽ? ያስቀየምሻቸውን ሰዎች በሙሉ እየዞርሽ ይቅርታ ጠይቂ ያላልኩሽም? በአንድ ይቅርታ መገላገል እየቻልሽ ለምን ይሄንን ሁሉ ሸክም ይዘሽ ትሰቃያለሽ? በይ እንግዲህ ሰላማዊ። አረ ማዘር ቡና እንኳን ጠጡ። ቡናውንማ እቤት በስነ ስርዓት ብታፈይልኝ አይሻልም? በይ ደህና ዋይ፣ አታስረፍጅብኝ። እውነት ግን እንቁ ይቅር ትለኝ ይሆን? ለነገሩ የእናቷ ልጅ አይደለች። እኔ የምለው ኑሐሚንን ግን ምን አቅም ሰዓት ነው? ወሬዋ ሁሉ እኮ ስላንተ ሆናል። ማለት ምን አቅም ሰው ይሆናለች? ኧረ እሷ ምንም አላለችኝም። ግን አደራ ሳሚ፣ ኑሐሚን በጣም የተጎዳች ልጅ ናት። አልገባኝም። አደራው ግን ለምንድን ነው? ማለት ለእሷ ምንም ስሜት የለኝም እያልክ ነው? ኖ አይ የወደድኳትኝ እኔም ጭምር ነኝ ብዬ እኮ ነው። ደግሞ በግንኙነታችን ነው የምንጠቀመው ሁለታችንን ብዬ ነው። አዜብን ይዘህ በቅርቡ ወደ ጀርመን እንደምትመለስ ነግረኸኛል። አዎ እዛ ቆንጆ ሆስፒታል ተገኝቶላታል። ፈጣሪ ደግሞ ከረዳን በቅርቡ እንደምንድንም ተስፋ አደርጋለሁ። እንደው ለወንድሟ ሲል በመራት እኮ በጣም ጥሩ ነው። እሱ እኮ ጸጸቱ ሊገለው ነው። ኧረ እኔም ሲል በማራት ስለሷ አላወራም እንጂ እኮ በቃ ስለሷ ባሰብኩ ቁጥር በጣም ነው ውስጥ የሚረብሸው። ግን እኮ እኔ ስለዚህ ነገር እኮ ላወራ አልነበረም። ምን ነው ችግር አለ እንዴ? እንደው ሳሚ እኔ ትንሽ ስጋት አለኝ። ያው ታውቃለህ አይደል ለኑሐሚን እህቷ ብቻ ሳልሆን እናቷም ጭምር ነኝ። ይገባኛል ስጋትሽ። ኑሐሚን በጣም ነው ማፈቅራት። ጀርመን ሀገር ደግሞ ምንም አይነት ህይወት የጀመርኩት የለም። ሜቢ ስጋትሽ እሱ ከሆነ ብዬ ነው። በጣም ተቀራርባችኋል። እንደማያችሁ ከሆነ ደግሞ ሁለታችሁም ተፈቃግራችኋል። ሳሚል ታዲያ ለምን ቀለበቱን አናፋጥነውም? ማለት ቀለበት አሁን ልናደርግ? አዎ ምን ነው ችግር አለ? አይ ችግር የለውም። ግን አሁን ሁሉም ነገር በተደራረበበት ሰዓት በዚህ ጋር በዚህ ደግሞ እንቋለች ብዬ ነው እኮ። ቀለበት አድርጉ እንጂ ድግስ ይደገስ እኮ አላልኩም። ግን እሷ ፈቃደኛ ከሆነች በእኔ በኩል ምንም ችግር የለውም። የምርህን ነው እንዴ? ምን ነው ተጠራጥረሽኝ ነበር እንዴ? ምን ላድርግ? አትፍረድብኝ። ኑሐሚን በብዙ ነገር ነው የተጎዳችሁ። እባክሽ ትዕግስት፣ ምንም ነገር አታስቢ። እኔ ደግሞ ምንም ነገር ከምፈጥሩ በፊት ቀድሜ ለቤተሰቦቼ ማሳወቅ ስላለብኝ ነው። ቤተሰቦች አዜብ ላይ የመኪና አደጋ እንዳደረስክባት ያውቃሉ አይደል? እሱንማ እኮ ከነገርኳቸው ቆዩ። እንደውም እኮ እዛ ያለውን ሕክምና ይጨርሱልኝ ያሉት እነሱ ናቸው። ግን እኮ ስለ ኑሐሚንም ልትነግራቸው ይገባል። ምን ነው ቅር አለ? አይ እንደዚህ አይልሽ ሆኖን ከማውቂ በፊት ተንቀልቅዬ ስለ ስምረት ለታናሽ እህቴ አውርቻት ነበር። እሺ ድጋሚ ሰዓት ላይ እንደነበረች አልነገርካትም? አይ እንደተጣላን ብቻ ነው የነገርኳት። ቆይ ሌሎች ቤተሰቦችስ ስለ ስምረት ያውቃሉ እንዴ? አይ ለሌላ እንኳን ለማንም አልነገርኳቸው። ጥሩ። ስለ ኑሐሚን ግን ብትነግራቸው መልካም ነው። ባትኝም አስቤያለሁ። አይዞሽ ደግሞ እሺ። እህትሽን መቼም አልጎዳትም። ተስፋ አለኝ። እና ዶክተሩ ጽንሱ የግድ መውረድ አለበት አለ? ቦርዱ ተሰብስቦ የወሰነው ውሳኔ ነው። ያለበለዚያ ደግሞ እሷ ሳታውቅ በግድ እናደርጋለን ብለዋል። ማለት በመድኃኒት አደንዝዘዋት ነው? ያለበለዚያ ምን አማራጭ አለ? መቼም ልጅቷ ስትሞት ዝም ብሎ ማየት አይቻልም። እንደው ምን አይነት መከራ ውስጥ ነው የወደቅ ነው? በእርግጥ እኔ ጋር አንድ ሀሳብ ነበረ።
በርግጥ ዶክተሩ ቢያንገራግርም በኋላ በሀሳቤ ተስማምቷል። ምን አስበህ ነው? ዶክተሩ እንዳለው አደንዝዘዋት ጽንሱ እንዲወጣ ካረጉ በኋላ ልክ ንቅለ ተከላው ልታረግ ስትል ጽንሱ እንዳለ ይነገራታል። እና ዶክተሩ ጽንሱ እያለ ንቅለ ተከላው ማድረግ ትችያለሽ ሊላት ነው? የእንቁን ህይወት ለማትረፍ የዶክተሩ ማሸት ግድ ነው። ልጄ ልጇን ካጣች በጣም ነው የምትሰበረው። እኔስ የእሷ ህይወት ይቆይልኝ ብዬ ነው እንጂ በዚህ ጉዳይ እኔ ሳልሰበር ቀርቼ ነው ማዘር። አንተም እኮ ተሰቃየክ። ምን ሆናችሁ ነው የተከዛችሁት? አረ ምንም ማለት ነው። እንደው የአዜብ ነገር አሳስቦን ነው። ወደ ውጭ ሀገር ልትሄዱ ነው አልተባለም ነበር? አዎ ከሳሚ ጋር አንድ ላይ ተይዘው ሊሄዱ ነው። እዛ ደግሞ ቤተሰቦቹ ያለውን ነገር በሙሉ አስተካክለው እየጠበቁት ነው። ከመሄዷ በፊት ግን ባገኛት ደስ ይለኛል። ችግር የለውም ታገኛታለሽ። አንቺ ደግሞ ምን ልትሰሪ መጣሽ እዚህ? እባክሽን ይቅር በይኝ ጓዴ፣ እባክሽ። መቼም ይሄ ህመም ካገኘኝ በኋላ የሚያየኝ ሰው በጣም በዝቷል። እባክሽ ይቅርታ አድርጊልኝ ጓዴ። እዩዋት ብቻ ከዚህ ሁሉ ነገር በኋላም አሁንም ጓደኛዬ ብላ ትጠራኛለች። ሻውኔ ያዞን ባሽን ከጨረሽ ተውጪልን። አንተም ይቅር በለኝ ሰይፈ። ያሁኑ ይቅርታዬ ከልቤ ነው። እባክሽ ስምረት፣ ያለብን ጭንቀት ላይ ሆነን አንቺ ደግሞ ተጨማሪ ውጋት አትሁኝብን። ውጪልን እባክሽ። ሰይፈ፣ ይሄ ደግሞ ምን አይነት ስርዓት ነው? እማዬ፣ ቆይ አንቺ ራሱ ምን እየሆንሽ ነው? ለሷ እየወገንሽ ነው? እንደውም እኔ ነኝ መተሽ ይቅርታ ጠይቂያቸው ያልኳት። ምን እያሉ ነው ማዘር? ይችን አስመሳይ በማመናችን የተፈጠረውን ነገር በሙሉ ያውቃሉ አይደለም እንዴ? እንዴት እንደነስ ተድጋሚ ይሰራሉ? የተጣላን ሰው ማስታረቅ ስተት ከሆነ ሺ ጊዜ ልሳሳት። እባክሽ የኔ ልጅ ለመጨረሻ ጊዜ እድል ስጫት። እሷ በሰጣት እንኳን እኔ ያልሰጣትም ማዘር። ከሚስቴ አልፋ ልጄ ልገልብኝ ነበር። ለምን ደነገጥክ? የተናገርከው ነገር እኮ ልክ ነው አይደለም እንዴ? በቃ እኔ ልግባ። ምንድነው እሱ? ድሮም ቢሆን የደበቃችሁኝ ነገር እንዳለ ውስጥ የተሰምቶኝ ነበር። እማዬ ምንድነው? ምንም የደበቅንሽ ነገር የለም። ይልቅ ልጄ ስምረትን አታስጠብቂያት እባክሽ። ጓደኛዬ፣ አሁን በፈለግሽው ነገር ልክስሽ ዝግጁ ነኝ። እባክሽ ቢያንስ ጓደኛዬ የምትይውን ነገር ተይ። አልችልም። ያንቺን ጓደኝነት መተው አልችልም። ከረፈደ ቢገባኝም እንዳንቺ አይነት የዋህ ጥሩ ሰው ንጹህ ሰው ግን መቼም አላገኝም። እሺ ይቅር ብዬሻለሁ። እባክሽ ነው ተንሽ። እኔ ይቅርታዬን ከልቤ እንደጠየቅኩሽ አንቺም ይቅርታሽን ከልብሽ እንዲሆን እፈልጋለሁ። እሺ ከልቤ ይቅር ብዬሻለሁ። አሁን በቃ ተነሽ። በይቀፊያታ የደበከኝን ነገር አሁኑን እንድትነግረኝ እፈልጋለሁ። አረ ምንም የደበኩሽ ነገር የለም። ውስጤ ግን የሚሰማኝ የሆነ ነገር እንደደበከኝ ነው። እባክህን ሰይፈ ንገረኝ። ይልቅ እቺ ስምረት ግን አትወጣም እንዴ ከዚህ ቤት? እስካሁን ምን ትሰራለች? ሰይፈ ወራት ታስቀይረኝ። ከዶክተሩ ጋር ምንድነው ያወራችሁት እያልኩ ነው። መቼ ማለት አንቺ ልታቂማችሁ ነገር ምን ልናወራ እንችላለን? ልጄን የምታሳጠኝ ከሆነ ግን መቼም ይቅር እንደማልል እወቅ እሺ? አረ በፍጹም። ይልቅ ዶክተሩ ንቅለ ተከላው ነፍሰ ጡር እያለች ማድረግ ትችላለች ስላለኝ ነው የተጨነኩት። ምን እንዴ? ታዲያ ይሄ ያስደስታል እንጂ ምን ያስጨንቃል ነው? ወይንስ ሌላ የደበከኝ ነገር አለ? አረ ምን ሌላ ሊኖር ይችላል? እና ይሄ ብቻ ነው ልመንህ? አዎ እመኚኝ። እንዲያውም ከነገ ጀምሮ ኩላሊቱን መስጠት የሚጀምሩ ሰዎች ምርመራ ይጀምራሉ። እናቴን ግን እዚህ ነገር ውስጥ እንድትከትብኝ አልፈልግም። ይሄንን ታውቃለህ አይደል? ያው የኔ ኩላሊት ይሆንሻል ብዬ አስባለሁ። የእውነት ግን ትሰጠኛለህ? ቆይ ይሄ ደግሞ ምን አይነት ጥያቄ ነው? አንቺ ብትሆኛ ሰጭኝም? ለዛውም ደስ እያለኝ ነው። እኔም ደስ እያለኝ ነው የምሰጥሽ። አይደለም ኩላሊቴን ነፍሴ እንደምሰጥሽ ደጋግሜ ነግሬሻለሁ አይደል? ያንተ ኩላሊት ግን ካልሆነኝስ? ይሆንሻል። ድንገት ካልሆነኝስ? ሌላ አማራጭ እንፈልጋለን፣ ደግሞም አይጠፋም። እማዬ ግን በፍጹም ኩላሊቷን እንድትሰጠኝ አልፈልግም።
ለምን እኔ እናትሽ እያለሁ ስትሞቺ ዝም ብዬ የማይ ይመስልሻል? አይሆንም እማዬ። እስኪ ዝም በይ። እንደውም ምርመራውን መጀመሪያ የማደርገው እኔ ነኝ። ሰይፈ ገና ወጣት ነው። እኔ ግን ምንም ቢሆን እድሜ ይገፍቷል። አረ ይሆናል እንጂ ችግር የለውም ማዘር። አሁን ወደ ቤት አትገቡ? ስምረት እኮ ብቻዋን ናት። አልገባኝም። ቆይ እዚህ ልታድር ነው እንዴ? ሰይፈ የእግዚአብሔር እንግዳን አላሳድርም ብለህ ልታባረር ነው? እማዬ ግን ይህ አጉል ደግነትሽ ከልክ በላይ የሆነ ነው። አጉል ብሎ ደግነት የለም። እንደውም አንድ ሀሳብ መጣልኝ። የሁለታችንም ኩላሊት እኮ ካልሆነ ስምረትንም ልንጠይቃት እንችላለን። ጭራሽ እየቀለድሽ ነው እማዬ? ምን ነው ወዳጅ የሚለካው በክፉ ቀን ነው ይባል የለ? እና ስምረት ነሽ ለእኔ ኩላሊቷን የምትሰጠኝ? እውነትም አሁን ገና ነው መቀለድ የጀመርሽው። ከሆነ ይሆናል፣ ካልሆነም አልሆነም ነው። ለምን አካልሽን ቆርጠሽ አልሰጠሽንም ብለን አንቀየማት። ይመኑኝ በገንዘብ ከሆነ ብቻ ነው መስማማው ነው የምትለው። የምትለንን ከራሷ አፍ ብንሰማ አይሻልም? እባክሽን እማዬ። እሺ ለማንኛውም ንፋስ ነው፣ ወደ ውስጥ ግቡ። የምሯን ነው ግን እንደዚህ ያለች ያለችው? እኔ እንጃ። ብቻ የሁለታችን ኩላሊት ካልሆነ የስምረትን መግዛታችን ነው። እንደዚህ ብለን ብናስበው ሳይሻል አይቀርም። ስራ እንዴት ነው ታዲያ? አሁንማ ቆንጆ ነው፣ እየለመደልኝ ነው። ስራ ጀመርሽ እንዴ? አዎ ማዘር አንድ ሱቅ ከፈቱልኝ። የምርሽን ነው? እኔ ይቅርታዬን ከሰጠኋት ቆይቻለሁ። ምን ላድርግ፣ እንደዛ ራሷን ጠልታ ሳያት አላስችላለኝ። እና ሰውን ላጠልቶኝ ጎዳና ላይ በወደኩበት ሰዓት ማዘር ናቸው አንስተው ሰው ያደረጉኝ። እና ለኛ ብትነግሪኝ ኖሮ ምን ችግር አለው እማዬ? ምናልባት ብትቆጡኝስ ብዬ ፈርቼ እኮ ነው። አሁን ግን ተራው የኔ ነው። የምን ተራ? የእናትሽም ያንቺም ዕዳ አለብኝ። ያንን ሳልከፍል ደግሞ መቼም እንቅልፍ የሚባል ባይና አይዞርም። ለምንድን ነው ግን ምንም እያመንኩሽ ያለው ነው? ሁለታችሁም አታምኑኝም አይደል? ትዕግስትን ባገኘችኝ ቁጥር እንደዛ ነው የምትለኝ። ግን ባካችሁ መኑኝ፣ እኔ በቃ ሌላ ሰው ሆኛለሁ። ቆይ ግን ባናምናት እውነት በእኛ ይፈረዳል ማዘር? አይፈረድም። እኔም ደግሞ እናንተ ላይ እየፈረድኩ አይደለም። አሁንስ ቢሆን እንደተለወጥሽ በምን ማመን እንችላለን? ወረኛ አትበሉኝና ቅድም በረንዳ ላይ ሆናችሁ ስታወሩ የነበረውን በሙሉ ሰምቻለሁ። ስለዚህ ሁሉንም ነገር ሰምተሻል ማለት ነው? በቃ ባካችሁ ከዚህ በላይ አታስጨንቋት። እማዬ እውነቷን ነው። ይሄንን ነገር ብናቆመው ነው የሚሻለው። ዝግጁ ነኝ። ዝግጁ ነኝ? እንቁዬ ብቻ አንቺ ህይወት ይትረፍልኝ እንጂ ከኔ ጋር ማች ከሆነ ኩላሊቴን ለመስጠት ፍቃደኛ ነኝ። የምርሽን ነው? ካላመንከኝ ለምን ሆስፒታል ሄደን ነገ ምርመራውን አናደርግም? ቆይ እየቀለድሽብን ነው እንዴ ያለሽው? እየቀለድኩ እንኳን አይደለም። ቢቀለድ በዚህ ይቀለዳል? ልጄ እኔ እንደው የሰነፍ ፈተና ልፈትንሽ ብዬ እንጂ እውነቴን አልነበረም። እንዴ ምናልባት እሷ ልፈትነን ፈልጋ ቢሆንስ? አይደል ጓደኛዬ? እኔም እያሰብኩ ያለሁት እሱ ነው። ስለዚህ ቅርታችሁ ከልብ አልነበረም ማለት ነው። እባካችሁ ከዚህ በላይ አታስጨንቋት። የመጀመሪያ ምርመራውን እኔ አደርጋለሁ። ምናልባት ያኔ ታምነኝ ይሆናል። Thank you.